18 ባሉ ፒያሳ ሁሉ እኮ ሁሉም ባሉ ልጆቿ በአንድም በሌላም ከከተማው ርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት ይሄን በድጋሚ ሊመጣ የሚችለው እናቴን ጨው ስላት ሊሆን ይችላል እና ጎንደር ደግሜ በውብ ቃላቶች እስከማደንቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅሽ ድረስ ትናፍቂኛለሽ። በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ሕዝቦችሽ በጸሎትሽ እንደምታስብኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ። የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደሮች ማርያም ያስለቅሳል። ስደት በጣም ክፉ ነው። በእውነት ስደት ክፉ ነው። በተለይ ደግሞ ጎንደርን ጥሎ መሄድ በጣም ክፉ ነው። በእውነት በጣም ነው፣ በጣም ክፉ ነው። እንግዲህ ምን ይደረጋል? ጎንደር አንድ ያያ ነበር የነበራት፣ እሱም ሄደ። አያሌው መንበር ሲገባ ያያ ወጣ። ወሎኒ ሲል ከርሞ እንዴት ነው ግን ባንዴ ጎንደር የሚኮነው? ወሎዬ ነኝ ሲል እንደኮ ተወዛገብን እኮ። ወሎዬ ነኝ ሲል ነበረ በዛ። አሁን ደግሞ ጎንደር ይበዛል እንዴ? ካናዳ በሲያትል በኩል ባለው ካናዳ ጎንደር ይበዛል እንዴ? ጎንደሬ